ወደ ክርስትና ስንመጣ መከራ ፈተናው ቀረልን የሚሉ ሰዎች ውሸታቸውን ነው። ከመከራና ከፈተና ንጹህ የሆነ ክርስትና የለም። ሕይወት ወገኖቼ መንገድ ናት። አንዳንዴ ከፍታ፣ አንዳንዴ ዝቅታ አላት። አንዳንዴ የሚያስደስት፣ አንዳንዴ የሚያሳዝን ነገር አለ። በዚህ ሁሉ ውስጥ ግን አንድ ነገር ዛሬ ነግራችኋለሁ። መንገዱ ሩቅ ነው። ለዛ መንገድ የሚያስፈልግ የሚበላ የሚጠጣ ነገር ያስፈልጋል። እውነት ነው ኤልያስ ሰማይን የዘጋ ሰው ነው። እውነት ነው ኤልያስ እሳት ከሰማይ ያዘነበ ሰው ነው። እውነት ነው ኤልያስ ዮርዳኖስን በመጎናጸፊያው ያካፈለ ሰው ነው። ግን የኤልያስን ታሪክ ስንፈትሽ ይህንን ሁሉ ተአምር የሚሰራው ኤልያስ አንድ ቀን ፈራ። ተስፋ የቆረጣችሁ፣ እኛ መኖራችን ትርጉም የለውም ያላችሁ፣ ወደፊት መሄድ አንችልም ያላችሁ፣ እሱ የእናንተ ሐሳብ ነው። አምላካዊ ሐሳብ ምንድን ነው? አስቸጋሪ በሚባል ሁኔታ ውስጥ ያላችሁ ሰዎች የምስራች አለው። የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬም እንደተለመደው ደግሞ የእግዚአብሔርን ቃል አካፍላችኋለሁ። የማካፍላችሁ የእግዚአብሔር ቃል ያለው በዚህ በአንደኛ ነገሥት ምዕራፍ 19 ቁጥር 7 ላይ ያለ ይሆናል። የምትሄድበት መንገድ ሩቅ ነውና ተነስተ ብላ የሚል ቃል መነሻ በማድረግ እንማማራለን። ይህንን ቃል ታዲያ የተናገረው አንድ ወደ ኤልያስ የተላከ መልአክ ሲሆን ቃሉም የተነገረው ደግሞ ለኤልያስ ነው። እንደምታውቁት በመጽሐፍ ቅዱሳችን ውስጥ ካሉ ታላላቅ ነቢያቶች ውስጥ በብሉይ ኪዳን በተለይ ኤልያስ ግንባር ቀደሙ ነው። የኤልያስን ታሪክ በዚህ በአንደኛ ነገሥት ምዕራፍ 17 ከቁጥር 1 ጀምረን ስናጠና እናገኛለን። እንደምታውቁት ኤልያስ ገና ታሪኩ ሲጀምር ሰማይን በመዝጋት ታሪኩ የሚጀምር ሰው ነው። ሰማይ ከአፌ ከሚወጣ ቃል በስተቀር ምንም አይነት ጠልና ዝናብ በእነዚህ ዓመታቶች ውስጥ አታስገኝም ብሎ በንጉሥ ፊት በኮንፊደንስ የተናገረ ሰማይን የዘጋ የእግዚአብሔር ነቢይ ነው። እንደምናውቀው ሁላችንም ሰማይ ብቻ አይደለም የዘጋው። ኤልያስ የሚል ስም ሲነሳ አብሮ የሚነሱ ብዙ ተአምራቶች አሉ። በተለይ ጠላቶቹ ወደሱ ሲመጡ ከላይ ከሰማይ እሳት እያዘነበ ጠላቶቹን እሳት እንዲበላ ሲያደርግ የነበረ፣ እንዲሁም ደግሞ ትላልቅ ተአምራቶችን ዮርዳኖስን በመጎናጸፊያው ከፍሎ የተሻገረ፣ እግዚአብሔር ፕሮቫይድ ሲያደርገው በቁራ ሲመግቦ የነበረ፣ ምንም አይነት ከቤቷ ውስጥ ምንም የሚበላ የሚጠጣ የሌላት ባልቴት ዓመቱን ሙሉ ምንም አይነት ዘይቷ ዱቄቷ ሳይጎድል ስትመግቦ የነበረ፣ በተአምራት እግዚአብሔር ሲመግቦ የነበረ፣ ከዛም አልፎ ደግሞ በቁራ እንኳን ቁራ ባለበት እየተመላለሰ እንጀራና ስጋ ያመጣለት ነበር ተብሎ የተጻፈ ታላቅ የእግዚአብሔር ነቢይ ነው። ዛሬ ታዲያ ርዕስ አድርገን የወሰድነውን መነሻ አድርገን የምንማማረው ስለ ኤልያስ ታላቅነት፣ ስለ ኤልያስ በእግዚአብሔር ፊት ሞገስ ማግኘት፣ ስለ ኤልያስ ተአምራት ማድረግ አይደለም። ይህ ብርቱ የሆነው ሰማይን በጸሎቱ የዘጋ ሲፈልግ ከ3 ዓመት በኋላ ደግሞ ሰማይን በጸሎት የከፈተ ዝናብ እንዲገኝ ያደረገ ዮርዳኖስን በመጎናጸፊያው የተሻገረ እሳት ከሰማይ ሲያዘንብ የነበረ ለበዓል ጣዖት ሲሰግዱ የነበሩ ከ450 በላይ ነቢያቶችን ከላይ ከሰማይ ተአምራትና ድንቅ አሳይቶ ሁሉንም አሳፍሯቸው የእግዚአብሔርን ስም ከፍ ከፍ ያደረገውን ኤልያስ ስላደረገው ዝና ያነሳን ለማውራት አይደለም። ይልቁንስ ይህንን ሁሉ ተአምር የሰራው ጀግና ሰው እንዴት በመሃል ተስፋ እንደቆረጠ፣ እንዴት እንደወደቀ በማንሳት በተለያየ መልኩ በስብራት ውስጥ፣ በውድቀት ውስጥ፣ ተስፋ በመቁረጥ ውስጥ ላላችሁ ሰዎች እግዚአብሔር አለ የሚል መልእክት ለማስተላለፍ ያክል ነው። እውነት ነው ኤልያስ ሰማይን የዘጋ ሰው ነው። እውነት ነው ኤልያስ እሳት ከሰማይ ያዘነበ ሰው ነው። እውነት ነው ኤልያስ ዮርዳኖስን በመጎናጸፊያው ያካፈለ ሰው ነው። ግን መጽሐፍ ቅዱሳችንን ስናጠና የኤልያስን ታሪክ ስንፈትሽ ይህንን ሁሉ ተአምር የሚሰራው ኤልያስ አንድ ቀን ፈራ። አንድ ቀን ከንጉሥ ከአካብና ከኤልዛቤል ፊት ሸሽቶ ተደበቀ የሚል ቃል እናገኛለን። ለምን ርዕስ አድርገን የወሰድነው የምትሄድበት መንገድ ሩቅ ነውና ተነስተ ብላ። ወገኖቼ በአገልግሎት ውስጥ ያላችሁ አገልግሎት ሩቅ መንገድ ነው። ሕይወት ሩቅ መንገድ ናት።
በክርስትና ህይወታችን በምድር ላይ የምንመላለሰው ህይወት በአጠቃላይ መንገድ ነው። መንገድ ደግሞ አጭር አይደለም፣ ረጅም ነው፣ ሩቅ ነው። ይህ ሩቅ መንገድ ታዲያ አንዳንዴ ከፍታ አለው፣ አንዳንዴ ዝቅታ አለው። አንዳንዴ የሚያስቅና የሚያስደስት ነገር አለው፣ አንዳንዴ ደግሞ የሚያሳዝንና የሚያስለቅስ ነገር አለው። አንዳንዴ ስማችንን ከፍ ከፍ የሚያስደርግ ሰዎች እንዲፈልጉን፣ ሰዎች እንዲያሞግሱን የሚያደርጉ የተለያዩ ነገሮች በህይወታችን ይኖራሉ። አንዳንዴ ደግሞ የምንፈራበት የምንሸማቀቅበት ነገር ደግሞ በህይወታችን ውስጥ ይመጣል። ለምን? መንገድ ብዙ ነገር በውስጡ ስላለው። ህይወት ወገኖቼ መንገድ ናት። አንዳንዴ ከፍታ፣ አንዳንዴ ዝቅታ አላት። አንዳንዴ የሚያስደስት፣ አንዳንዴ የሚያሳዝን ነገር አለው። በዚህ ሁሉ ውስጥ ግን አንድ ነገር ዛሬ ነግራችኋለሁ። መንገዱ ሩቅ ነው። ለዛ መንገድ የሚያስፈልግ የሚበላ የሚጠጣ ነገር ያስፈልጋል። መልአኩ መጣና ተነስ አለው። የምትሄድበት መንገድ ሩቅ ነው አለው። ብላ ጠጣ አለው። ቃሉ ወረድ ብሎ ስታጠኑ ከበላ ከጠጣ በኋላ ለ40 ቀንና ለ40 ሌሊት እየሄደ ወደ እግዚአብሔር ተራራ ወደ ኮሬብ ደረሰ ይላል። ለመንገዱ የሚያስፈልገውን የሚበላውን የሚጠጣውን መልአኩ መጥቶ ፕሮቫይድ ካደረገው ከበላና ከጠጣ በኋላ ያንን መንገድ እንደሄደ እናያለን። የሚገርማችሁ ነገር ታዲያ ይሄ ምዕራፍ 19 ማለት ኤልያስ በምዕራፍ 17 እና 18 ውስጥ ትላላቅ ተአምራቶችን ካደረገ በኋላ ነው። እስራኤላውያን እጃቸውን በአፋቸው ላይ የጫኑበትን የተለያየ ጉዳዮች፣ ተአምራቶች፣ ድንቆች ካደረገ በኋላ ኤልያስ አንድ ቀን ኤልዛቤልና አክዓብ በሱ ላይ ሲነሱ ኤልዛቤል ነገ ከነዚህ ከሞቱት ውስጥ እንደ አንዱ አደርጋለሁ ብላ ስትዝትበት ኤልያስ ፈራ፣ ሸሸም ይላል የእግዚአብሔር ቃል። ህይወት መንገድ ናታ። በመንገድ ውስጥ ደግሞ ብዙ ነገር አለ። አንዳንዴ የሚያስደስት፣ አንዳንዴ የሚያሳዝን አለ። አንዳንዴ ደረታችንን ነፍተን በሞገስ በሰው ፊት እንድንቆም የሚያደርጉ ነገሮች አሉ። አንዳንዴ ደግሞ ፈርተን እንድንሸሸግ የሚያደርጉ ነገሮች አሉ። ወገኖቼ በተለያየ ሰልፍ ውስጥ ያላችሁ፣ በተለያየ መከራ ውስጥ ያላችሁ፣ በተለያየ በሚያሸማቅቁ ነገሮች ውስጥ ያለፋችሁ ያላችሁ፣ በመሸሸግ በመደበቅ አንዳንዴ ደግሞ በወይኒ ቤት ወይ ደግሞ በየሆስፒታሉ በተለያየ አስቸጋሪ በሚባል ሁኔታ ውስጥ ያላችሁ ሰዎች የምስራች አለኝ። ህይወት መንገድ ናት። የሚያሳዝን ብቻ ያለበት አይደለም። እስር ብቻ ያለበት አይደለም። ሐዘን ብቻ ያለበት አይደለም። ደስታም ያለበት መንገድ ነው። ሰላምም ያለበት መንገድ ነው። ግን ለዚህ መንገድ የሚሆን የሚበላ የሚጠጣ አቅም የሚሰጠንን ነገር ልንይዝ ይገባል። መልአኩ መጣና የምትሄድበት መንገድ ሩቅ ነው፣ ተነስ፣ ብላ፣ ጠጣ አለው። ከበላና ከጠጣ በኋላ ያፈርቶ የተደበቀው የተሸሸገው ኤልያስ ወደ እግዚአብሔር ተራራ ሄደ። ከዚህ ምንድን ነው የምንማረው? እውነት ነው ኤልያስ ያንን ሁላ ተአምራትና ድንቆች ማድረጉ በዚህ በፈተና ውስጥ እንዳይገባ አልከለከለውም። አንዳንዴ እንፈተናለን። እግዚአብሔር በመንገዳችን ውስጥ ነፃ የሆነ ከመከራ ፍሪ የሆነ ህይወት ሊያኖረን ሳይሆን ቃል የገባልን በመከራና በፈተና መካከል ከኛ ጋር ለመሆን ነው ቃል የገባልን። ወገኖቼ ወደ ክርስትና ስንመጣ መከራ ፈተናው ቀረልን የሚሉ ሰዎች ውሸታቸውን ነው። ከመከራና ከፈተና ንጹህ የሆነ ክርስትና የለም። እንደውም አንዳንዴ ከሌላው ህይወት ወደ ክርስትና ስንመጣ ፈተናውና መከራው እየጨመረ ይሄዳል። ግን ደስ የሚለው ነገር በመከራውና በፈተናው መካከል እግዚአብሔር ከኛ ጋር መሆኑ ነው። ይህንን ገና ታሪኩ ሲጀምር ሰማይን የዘጋው ኤልያስ በኋላ ላይ ኤልዛቤል ስትዝትበት ፈራና ተሸሸገ። ወገኖቼ ፍርሃት ነገን ብቻ አይደለም የሚያሳጣን፣ ዛሬንም እንድናጣ ያደርገናል። ፍርሃት በውስጣችን ያለውን አቅም እንዳንጠቀም ያደርገናል። ፍርሃት ስፍራችንን እንድንለቅ ያደርገናል። ፍርሃት እንድንሸሸግ እንድንደበቅ በውስጣችን እግዚአብሔር ያስቀመጠውን አቅም ይዘን እንድንቀበር ያደርገናል። ኤልያስ ኤልዛቤል ስትዝትበት ዛቻዋን ሲሰማ ፈራና ተደበቀ፣ ተሸሸገ። ውስጡ የነበረውን አቅም ሰማይን እየከፈተ እየዘጋ የነበረው ጀግና ያንን ሁሉ አቅም ያንን ሁሉ ጸሎት ይዞ ወደ ዋሻ ገባ፣ ተደበቀ፣ ተሸሸገ። እግዚአብሔር ይመስገን። እግዚአብሔር ግን አቅሙን ይዞ የተደበቀውን ኤልያስን አልተወም። ናውጣ አለው። በዚህ በትንቢተ ኢሳይያስ
እንዲህ የሚል ቃል አለ ወገኖቼ። እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ ይላል። እኔ አምላክህ ነኝና አትደንግጥ ይላል። ከኛ ጋር ያለው እግዚአብሔር በሁሉም ሁኔታ ውስጥ ነገሮችን ተቆጣጥረን እንድናልፍ ማድረግ የሚችል ነው። በመጽሐፍ ቅዱሳችን ላይ ደግሞ ጳውሎስም እንደዚህ አለ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር አለ የኃይልና የፍቅር መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። ኤልያስ ከእግዚአብሔር ጋር ሆኖ ድንቅና ታምራት ያደረገው ጀግና ኤልዛቤል ስትዝትበት ረሳና ፈራ፣ ተሸሸገ። ግን ደስ የሚለው ነገር የእግዚአብሔር መንፈስ ከሱ ጋር ነበር። ከተደበቀበት አወጣው። ብላ ጠጣ አለው። የምትሄደው መንገድ ሩቅ ነው አለ። እንደተባለው ከ40 ቀንና 40 ሌሊት በኋላ የእግዚአብሔር ተራራ ላይ ወጣ። ታሪኩን ሄዳችሁ አጥኑ። ሄዶ እዛ ተራራ ላይ ከእግዚአብሔር ጋር ተገናኘ። ይሄ የጸለየው ኤልያስ ምን አለ? ከአባቶቼ አልበልጥም፣ ውሰደኝ ልሙት በቃ ያለው የጸለየው ኤልያስ በእግዚአብሔር ፊት ቆመ። እግዚአብሔር መጣ። ኤልያስን እንደዚህ አለው፣ ሂድ አለው። በሶሪያ ላይ ንጉስ እንዲሆን አዛኤልን ቀባልኝ አለው። በእስራኤል ላይ ንጉስ እንዲሆን ኢዩን ቀባልኝ አለው። በአንተ ምትክ ደግሞ ነቢይ እንዲሆንልኝ ደግሞ ኤልሳን ቀባልኝ አለው። ያ በቃ ውሰደኝ ልሙት ካሁን በኋላ ኤልዛቤት ልገለኝ ነው ብሎ የተደበቀው ሞትን የለመነው ኤልያስ እንደ አዲስ ወደ አገልግሎቱ ተመለሰ። ሩቅ መንገድ ነዋ። አገልግሎት ወገኖቼ መንገድ ነው። ህይወት መንገድ ናት። ለዛውም ብርቱ ሰልፍ። ደስ የሚለው እግዚአብሔር ከኛ ጋር ነው። በከፍታም ከኛ ጋር ነው፣ በዝቅታም ከኛ ጋር ነው። በሚያስለቅሰው ሁኔታ ውስጥ ከኛ ጋር ነው፣ በሚያስቀው ሁኔታ ውስጥም ከኛ ጋር ነው። ይሄ ተስፋ ቆርጦ ሞትን የለመነውን ኤልያስን ና አለው። ለምንድን ነው ሞትን የምትለምነው? እኔ ካንተ ጋር ነኝ አለው። በጣም ደስ የሚል ቃል ጳውሎስ ተናግሯል። በዚህ በሮሜ ምዕራፍ 11 ቁጥር 7 ላይ ሄዳችሁ ስታነቡ ቁጥር 5 ጀምሮ ስለ ኤልያስ ያነሳና ጳውሎስ እንደዚህ አለ። አምላካዊ መልሱ ምንድን ነው አለ። ኤልያስ ያኔ ውሰደኝ እኔ ብቻዬን ቀረው ግደለኝ ባለ ጊዜ እግዚአብሔር አምላካዊ መልሱ ምንድን ነው አለ። ዝቅ ይልና 7000 ለበዓል ጣዖት ያልሰገዱ የቀሩ አሉኝ ብሎ እንደመለሰ ያነሳል። ወንድሞቼና እህቶቼ እናንተ በቃን ካሁን በኋላ መሄድ አንችልም ብላችሁ የደመደማችሁት ላይ ተስፋ የቆረጣችሁት ነገር ላይ እግዚአብሔር ምንድን ነው የሚለው ነው ጥያቄው። አምላካዊ መልሱ ምንድን ነው? ኤልያስ ውሰደኝ እኔ ልሙት ሲል አምላካዊ መልሱ ምን ነበር? ኖ አትሞትም። ቀጥታ ሄደ ደግሞ እነ አዛኤልን እነ ኢዩን እነ ኤልሳን ትቀባልኛለህ። ሌላ የክብር አገልግሎት ከፊት አለ። ሌላ ነገር አለ። እንደውም አንተ አትሞትም አለው። አንተ ሰዎች እያዩ ሞት የሚባለውን ሳትቀምስ ወደ ሰማይ ታርጋለህ አለው። አምላካዊ መልሱ ይሄ ነው። ተስፋ የቆረጣችሁ እኛ መኖራችን ትርጉም የለውም ያላችሁ፣ ወደፊት መሄድ አንችልም ያላችሁ፣ እሱ የእናንተ ሐሳብ ነው። አምላካዊ ሐሳብ ምንድን ነው? እግዚአብሔር ግን በሩቅ በሆነው መንገድ ላይ እኔ እያበላዋችሁ፣ እኔ እያጠጣዋችሁ፣ እኔ ከላይ ከሰማይ ለእናንተ ከበሪ የሆንኩኝ ሌላ አገልግሎት ሌላ ስራ አለባችሁ እያለ ነው። በፍጹም ተስፋ እንቁረጥ። ሰይጣን የሚጠቀመው ትልቁ ነገር በህይወታችን ውስጥ ፍርሃትን ነው። ልክ ኤልዛቤል ስትዝትበት ነው ኤልያስ በመፍራቱ ያለው ነገር ሁሉ ከእጁ ላይ የወደቀው። አንድ እውነት ልንገራችሁ፣ እግዚአብሔር በህይወታችን ውስጥ የሚሰራው እምነትን በመጠቀም ነው። ሰይጣን በህይወታችን ውስጥ የሚሰራው ደግሞ ፍርሃትን በመጠቀም ነው። እግዚአብሔር ከኛ ጋር መስራት ሲፈልግ እምነታችንን ይጨምርልናል። ሰይጣን ሊያጠፋን ሲፈልግ ፍርሃት ወደ ልባችን ይልካል። ለዚህ ነው ጳውሎስ የኃይልና የፍቅር መንፈስ እንጂ የፍርሃት መንፈስ አልሰጠንም ያለው። ፍርሃት ባለበት በዛ ፍቅር የለም። ፍርሃት ባለበት በዛ የእግዚአብሔር ህልውና የለም ወገኖቼ። ፍርሃትን ከውስጣችን ማስወገድ አለብን። በፍርሃት ታሪካችሁን አታበላሹ። በእምነት ታሪካችሁን ስሩ። ይህንን ሁላ ተአምር ድንቅ የሰራው ኤልያስ ኤልዛቤል በተናገረችው ዛቻ ሲፈራ ሁሉንም ነገር በዜሮ አባስቶ ሄዶ ተደበቀ። ምን ነው ሰማይን ሲዘጋ እኮ በራሱ ጥበብ አይደለም፣ በእግዚአብሔር ኃይል ነው። ምን ነው እሳት ከሰማይ ሲያወርድ እኮ በራሱ ኃይል አይደለም፣ በእግዚአብሔር ስም ነው። ዳዊት እንዳለው በፊቱ ለቆመ ለጎልያድ
አንተ ሰይፍና ጭሬ ጎመድ ይዘህ ወደ እኔ መጣለ፣ እኔ ግን ዛሬ በተገዳደርከው በእስራኤል አምላክ በልዑል እግዚአብሔር ስም እመጣብሃለሁ አለ። ያ ቃል ከድብና ከአንበሳ ያተረፈው እግዚአብሔር እንደሆነ ስለሚያል። ስለዚህ ወገኖቼ በተለያየ ተስፋ መቁረጥ ውስጥ ያላችሁ ወገኖቼ ትናንትና የኖራችሁት በራሳችሁ አቅም አይደለም፣ በእግዚአብሔር አቅም ነው። ዛሬም ደግሞ ላላችሁበት ሁኔታ፣ ተስፋ ለቆረጣችሁበት ሁኔታ ንገሩት። እግዚአብሔር ዛሬም ከእናንተ ጋር እንደሆነ፣ እግዚአብሔር ዛሬም ተሸክሞ እንደሚያሳልፋችሁ፣ እግዚአብሔርም ዛሬም በሕይወታችሁ ውስጥ ትላልቅ ዓላማ እንዳለው ሌላ ቻፕተር እንደምትሰሩ። ሙሴ እኮ ውሰደኝ ልሙት ብሎ ከጸለየ በኋላ ነው ስንት ተአምር የሰራው። 12ቱን ነገድ እስራኤል የባረከው ከዛ በኋላ ነው ስንት ተአምር የሰራው። ኤልያስ ልሙት ብሎ ሞትን ከለመነ በኋላ ነው ስንት ተአምር የሰራው። ኤልያስ ቢሞት ብላችሁ አስቡ፣ ብዙ ትላልቅ ተአምራቶች አይደረጉም ነበር። ወንድሜ ዛሬ ሞትን እየፈለክ ያለ፣ ተስፋ በመቁረጥ ውስጥ ያለ፣ አንተ ከሞትክ ብዙ የሚቀሩ እግዚአብሔር በውስጥ ያስቀመጠው ፐርፐዞች አሉ። መሞት የለብህም፣ መቀጠል አለብህ። ለዚህ ደግሞ የሚያስፈልግ መብላትና መጠጣት ያለብህ ነገር አለ። እሱ ምንድነው ከተባለ የእግዚአብሔርን አብሮነት ነው። የእግዚአብሔርን ኃይል መታጠቅ አለብህ። ለምን 40 ቀንና 40 ሌሊት ሄደ ይላል ከበላ ከጠጣ በኋላ። የእግዚአብሔር ኃይል ከያዝክ፣ የእግዚአብሔር ክብርን ከያዝክ ትሄዳለህ። በመንገድ መሃል አትቀር፣ አትሞትም። ተባረኩ።